እሙሟችሁን የሰው ጅብ ይብላው። እሺ በሉ። እዚህ ጋር የምትመለከቷት ኡጋንዳ ያው በአፍሪካ ነው እንግዲህ አጠቃላይ በአፍሪካ ነው የሚጠራው። እህታችን ኡጋንዳ አገሯ ላይ ባለትዳር ናት አሉ። አይደለም ባለትዳር ሲንግል ሆናችሁ እንኳን መታችሁ ከነባባ ጋራ የምትጨማለቁት ከባለትዳር ወንድ ጋራ አይደለም ባለትዳር ሲንግል ራሱ ልጆች ቤት ውስጥ የደረሱ ጎረምሳዎች ቢኖሩ ራሱ ራሳችሁን መከላከልና ራሳችሁን ማስከበር አለባችሁ። አሁን ድምፅ እየሆኑላት ነው። የሀገራችን እንዴት ተገደለች? ለምን ትገደላለች? በጥፋቷ መጠየቅ አለባት። በዚህ ገብቶ በዚህ ወጥቶ ይላሉ። እንደው ያዋርዳችሁ። አሁንም ከነባባ ጋር የምትጨማለቁ እሙሟችሁን ጅብ ይብላው፣ የሰው ጅብ ይብላው። ማማ ትጠራጠርና ሁኔታቸው ስላላማራት ቤት ውስጥ ካሜራ ትተክላለች። እንግዲህ አንዱ ኡጋንዳ ጎረቤቴ ስትነግረኝ ማለት ነው፣ እኔ ግራ ገብቶኝ እንደው ማለት ነው። ከዛ ቤት ውስጥ ካሜራ ትደቅንና ለብዙ ጊዜ ትከታተላለች። በጣም ማማ ብዙ መረጃ እጇ ላይ አለ አሉ፣ የቪዲዮ ማለት ነው። ገና አልተለቀቀም እንጂ በጣም ብዙ መረጃ አለ የማማ አልጋ ላይ ማለት ነው። ስትጨማለቅ የቤት ውስጥ የምታሳየውን አረካት ይሄ ደውሉ ለኛ ለስደተኞች ባለትዳርም ሆንሽ ሲንግልም ሆንሽ የመጣሽው ለስራ ነው። በአግባብ ስራሽን ሰርተሽ ወደ ሀገርሽ። አዎ አላችሁ እናንተን ያጋልጣችሁ። እንደውም እሟችሁን የሰው ጅብ ይብላው። እንደዚህ ተዋረዱ። አዎ ይሄ መልእክቱ ለሁሉም አይደለም፣ ለኡጋንዳ ለብዙ ስደተኞች መልእክት ነው። አላችሁ፣ ስንት አላችሁ ለገንዘብ ብላችሁ የምትደፉ ደግሞ ይባስ ባለትዳር። እኔ ግራ ነው የገባኝ ድምፅ ሲሆኑላት። ለነገሩ ለምን ተገደለች በህይወት እያለች ብትጠየቅ አይሻልም ምናምን እያሉ ነው ድምፅ እየሆኑ ያሉት። ደግሞ ባለትዳር ናት። አያችሁ አይደለ? እንደዚህ ቤት ውስጥ ምንም ነገር የለም፣ ካሜራ የለም፣ ምንም ብላችሁ የምትጨማለቁ መደረግ የለበትም። አይደለም ባባ አልኳችሁ፣ ልጆች የደረሱ ጎረምሳዎች ማለት ነው መጥተው አረካት ምናምን ሲያሳዩአችሁ ቀጥታ ወደ ፖሊስ ማመልከት መደወል ነው እንጂ እንደዚህ እኔ እንዶ ተዋረዱ። እንዶ አሁንም እንዶ እሙሟችሁን ጅብ ይብላው፣ እንደዚህ የሰው ጅብ ይብላው። እኔ ቅርታ አድርጎልኝ ሴት ሆነሽ ለምን እንደዚህ ያልሽ እንዳትሉኝ። በጣም ነው የሚያስጠላው። ለስራ የመጣንበት ቤት ላይ የመዳቦቻችን የአሰሪዎቻችን የነባባ አልጋ ላይ መደፋት ማለት እስኪ ያስቡት። እነሱ እኮ የሀገራቸውን ዜጋ ሲያገቡ ወርቅ አልብሶ በስነ ስርዓት፣ ግን አንቺ ርካሽ ስለሆንሽ ማለት ነው እስከነ ዩኒፎርምሽ ሄደሽ ዩኒፎርምሽን ጣል አድርገሽ ከዛ በቃ እዛ ጋር ታብታብሽን ምንሽን ትጨርሽና በቃ አለቀ። የሆነች ነገር ወርወር ያደረግልሻል ኪስሽ ውስጥ አለቀ። እንደው ያዋርዳችሁ፣ እንደዚህ አይነት ሴቶች ያዋርዳችሁ። አዎ ይሄ ደውል ነው። ከኢትዮጵያም ሆነ ከሌላም ሀገር ወደ ስደት ስትመጡ የፖሊስ ቁጥር መያዝ አለባችሁ። እያንዳንዱ መረጃ ይዛችሁ በወረቀት ጽፋችሁ ቤት ውስጥ የሚያስቸግራችሁ ሰው ካለ ወደ ፖሊስ መደወል። ለነባባ ወይ ለማማ መናገር የምትፈሩት ነገር ካለ ፖሊስ ጋር መደወል። ማማ እንደዚህ ልጅሽ ያስቸግረኛል ማለት ሊከብዳችሁ ይችላል፣ ግን ፖሊስ ጋር መደወል አለቀ። ቤት ውስጥ የሚያስቸግራችሁ የደረሰ ልጅ ጎረምሳ ልጅ ካለ ሰውየው የሚያስቸግራችሁ ከሆነ መደወል ትችላላችሁ። ለሴትዮዋ የምትናገሩ ጥሩ ስለማይመጣ መደወል። ካልበለዚያ ግን እንደዚህ የምትጨማለቁ እሙሟችሁን ጅብ ይብላው። ከዚህ የበለጠም ያሳዩን።
አይደለም ይሄ እኔ እንደው ባይዘጋብኝ አምጥቼ እዚህ ጋር ሙሙ ለጥፌ እንደው ይሄ ያላዩ በጣም ብዙዎች አሉ። ይሄ ቪዲዮ ያላዩ በጣም ብዙዎች አሉ። ይሄ ማለት ነው ትምህርት ደውል ነው። ባለትዳር ሆናችሁ ለነገሩ በጣም ብዙ አሉ፣ በጣም ብዙ አሉ። እናንተን ያዋርዳችሁ እና ለማንኛውም ውዶቼ ይህን ቪዲዮ ዲዩት ሼር እያደረጋችሁ ትንበሉልኝ። በተረፈ ግን እባካችሁን የሀገሬ ልጆች እንደዚህ የምትጨማለቁ ስነ ስርዓታችሁን ያዙ። እቤት ውስጥ ካሜራ የለም ብላችሁ ደግሞ እቤት ውስጥ ካሜራ የለም ምንድን ነው ምናምን ብላችሁ ከልጆቹ ጋር ምናምን አለ አይደለ እትምትሉ ነገርኩኝ። ይኸው ውጋንዷ ይኸው ሴትዮዋ ተጠራጠረች። ቤት ውስጥ ካሜራ ደቅና ተከታተለች። ከዛ ከለታት አንድ ቀን ወስዳ ራቅ ያለበት ቦታ ወስዳ ጉዳዩን ፈጸመች። በቃ አይ እንደው ብታዩት ጅብ እንኳን እንደዛ አይቦጭቅም። ገባችሁ አይደለ? እግሯን እንደዛ ጎመድ አድርጋ እና ያላያችሁ በጣም ብዙ ልጆች አላችሁ። ይሄ ትምህርት ነው። ነገርኳችሁ። የእኛ ልጆች ራሱ ነገርኳችሁ ብያለሁ። ችግር ካለ የፖሊስ ቁጥር ያዙ። በያላችሁበት አገር የፖሊስ ቁጥር ያዙ። በአይምሯችሁ እንደውም የፖሊስ ቁጥር በአይምሯችሁ ብታጠኑት አሪፍ ነው። አጭር 3-4 ቁጥር ስለሆነ አይከብድም። እና ይህንን ነው የምላችሁ። አላቅም እንደዚህ የምታረጉ ልጆች አሁንም እውነት እኔ ያጋልጣችሁ። በቃ ተጋለጡ። ከእንደዚህ ያንን ነገራችሁም ካልሆነ ተቆጠቡ። አያችሁ አይደለ? እኔ አንዳንዴ ሴትዮዋ ውሳኔዋ ትክክል ነው ምለው ትመጣላችሁ። እንዴት አይምሯችሁ ራሱ እንዴት ነው የሚፈቅድላችሁ? የነ ባባ አልጋ ላይ የነ አሰሪዎቻችሁ የነ ማማ አልጋ ላይ ስትደፉ አይምሯችሁ ራሱ አይደለም አልጋችሁ ላይ መደፋት፣ እኔ ሶፋችሁ ላይ መቀመጥ በጣም ነው የሚከብደኝ። እና ለማንኛውም ይህንን ነው የምላችሁ።